ሽር ብትን በደራሲ አዘርግ። ክፍል 3። መምህር መሳይ ሚያዝያ 23 የላብ አደሮች ቀን ስለነበረ ስራ የለም። እናም ቤት ውስጥ ነበርኩኝ። አዲስ የገዛሁትን መረቅ የተሰኘ የአዳም ረታ መጽሐፍ እያነበብኩ ነበር። ድንገት ራሙስ የመጣው። ራሙስ እንደተለመደው በእጁ ጋዜጣና አንድ መጽሐፍ ይዟል። አመድማ ሱሪና መስመር ያለው ሸሚዝ አድርጓል። ቀለል ያለች ጫማ ተጫምቷል። ከራሙስ ጋር ተቀምጠን ወሬ እየከካን ድንገት ጩኸት ሰማን። ሁለታችንም አልደነገጥንም። ሌላ ሰው ቢሆን ይደነግጥ ነበር። ይህን መሰል ጩኸት በወር ውስጥ ቢያንስ ለ2 ቀናት መስማት የተለመደ ነገር ነው። ይህ ጩኸት የሚመጣው የመጀመሪያውን ቤት ከተከራየው ተከራይ ነው። እኔ ለተከራዮች ያስቀመጥኩት ሕግ የለም። በነፃነት እንዲኖሩ ፈልጋለሁ። ሌሊቱን ሙሉ ለምን መብራት አበራችሁ፣ ለምን ብዙ ውሃ ተጠቀማችሁ፣ ለምን እንግዶች አበዛችሁ መሰል ጥያቄዎችን አልጠይቅም። አከራዮች በተከራዮች ላይ የሚያደርሱትን በደልና የሚያወጡባቸውን የሕግ አይነቶች ሰምቻለሁ። በተለይ ያረገዘች ሴት ቤት የሚያከራያት የለም። ብቻ ቤት አከራዮች በተከራዮች ላይ የሚያደርሱትን በደል ለመዘርዘር ጊዜ ስለሚፈጅ ትቼዋለሁ። ኢትዮጵያውያን በኢትዮጵያውያን ላይ ለምን እንደምንጨክን ግን አይገባኝም። ቤት የእግዚአብሔር ነው። ይቺ ምድር ከንቱ ናት። ነገ ጥለናት እንሄዳለን። ኢትዮጵያ ውስጥ ግን እያንዳንዱ ሰው ባለው ነገር ባለስልጣን መሆን ይፈልጋል። ልክ እንደ አምባገነን መንግስት ማስፈራራት ይፈልጋል። ይህ ነገር በጣም ውስጤን ይከነክነኛል። እናም እኔ ለተከራዮቼ ነፃነት ሰጥቻለሁ። የአጋጣሚ ሆኖ ተከራዮቼ በብዛት መልካም ናቸው። አንድ እየሰከረ ማታ የሚበጠብጥ ተከራይ ነበር። ማታ ከመበጥበጡ በተጨማሪ ለምን እንደሆነ ባላውቅም ልበቢስ ነበር። 2 ጊዜ የሻወር ቤቱን ውሃ ሳይዘጋ ሞልቶ ግቢውን በውሃ አጥለቅልቆት ነበር። ቢሆንም አንድ ቀን በጨዋታ ስናወራ የግል ችግሩን ስለነገረኝ ምንም ያልኩት ነገር የለም። በዚያ ላይ ሰው ነውና ሊሳሳት ሊረሳ ይችላል። ምንም ሳልናገረው በራሱ ጊዜ ከቤቴ ወጣ። እሱ በወጣበት ቤት ነው ደሊላ የገባችው። በአሁኑ ወቅት ቤቴ ውስጥ 4 ተከራዮች አሉ። 4ኛው ቤት ውስጥ ያለው ዘኪዮስ በርናባስ የተባለ ግለሰብ ነው። ሰባኪ ነው። 3ኛው ቤት ውስጥ ያለው ጋዜጠኛው እንዳልካቸው ሰዋትመን ነው። 2ኛው ቤት ውስጥ ያለችው ደሊላ ነች። ቤት 1 ውስጥ ያለው አስተማሪው መሳይ ቁምላቸው ነው። መቅደላ አፋፍ ላይ ጩኸት በረከተ። የሴቱን አናውቅም፣ ወንድ 1 ሰው ሞተ። ይህ ለመይሳው ካሳ የተገጠመ ቅኔ ነበር። እኔ ቤት በወር 2 ቀናት እሪታና ጩኸት ይሰማል። የጩኸቱ መንስኤ ከአስተማሪው መሳይ ቁምላቸው ቤት ውስጥ ነው። በተማሪነት ዘመኔ ለአስተማሪዎች ትልቅ ከበሬታ ነበረኝ። ምርጥ አስተማሪ ምርጥ ትውልድ ያፈራል። አንድ ቀን ከሰማይ ቁምላቸው ጋር ሳወራ ክው ነበር ያልኩት። ቤቴን በተከራየ ሳምንቱ ምናልባት የመሳይ ማንነትና ታሪክ ለምጽፈው ድርሰት የሚሆነኝ ታሪክ ወይም ገጸ ባህሪ ካገኘው በማለት ሆነ ብዬ ጊዜ መርጬ ቤቴ ጋበዝኩት። ኮፒ አድርጎ የሰጠኝ የቀበሌ መታወቂያው ላይ ስራ የሚለው ቦታ ላይ አስተማሪ የሚል ስላነበብኩ እሺ መምህርነት እንዴት ነው አልኩት። በጣም ደስ ይላል። እንደ አስተማሪነት ቀላል የሆነ ስራ የለም። ቀላል ብዙ ጊዜ ሰዎች ግን አስቸጋሪ እንደሆነ ነው የሚያወሩት። በእርግጥ ስራው በጣም አሰልቺ ነው። ከተማሪዎች ጋር መዳረግ በጣም ያስጠላል። እኔ ፋቢዮለስ አካዳሚ የሚል ሀብታም የግል ትምህርት ቤት ውስጥ ነው የማስተምረው። በጣም አሪፍ ገንዘብ ይከፍሉኛል። ከዚህ በተጨማሪ ቀሽት ለርኪዎች አገኛለሁ። ለርኪዎች ምንድን ናቸው? ህንድኛ ነው፣ ሴቶች ማለት ነው። ሴቶች ማለት እንደምታውቀው የአስተማሪ ክፍያ ኢትዮጵያ ውስጥ ትንሽ ነው። ስለዚህ አስተማሪ ስትሆን ትልቁ የምታገኘው ደሞዝ ከሴት ተማሪዎች ጋር ዘና ፈታ ማለት ነው። ብዙዎች የውሸታቸውን ለማስመሰል አስተማሪና ተማሪ የፍቅር ግንኙነት ማድረግ የለባቸውም፣ በተለይ የወሲብ ግንኙነት ማድረግ የለባቸውም ይላሉ። እኔ ግን ይህን ሐሳብ በጭራሽ አላምንበትም። እስካላስገደድኳት ድረስ ተማሪ ፍቃደኛ ከሆነች ለመዝናናት ዝግጁ ነኝ። እየተዝናናውም ነው።
እና ወሲብ ታደርጋለህ? ከብዙዎች ጋር አድርጋለሁ። ሁሉም ድንግሎች ነበሩ። ከድንግል ሴት ጋር ወሲብ እንደማድረግ ምን የሚያረካ ነገር አለና? ምን አስተማሪ ነህ? ፊዚክስ። ስንተኛ ክፍል? 9ኛ። እና እስከ ዛሬ ችግር አላጋጠመም ከቤተሰቦች? በተለይ እድሜያቸው ከ18 ዓመት በታች በመሆናቸው? አላጋጠመኝም። በነገራችን ላይ ቀን ቀን አስተምራለሁ፣ ማታ ማታ ደግሞ አያም ፒምፕ አሪፍ ገንዘብ አገኝበታለሁ። አንተም ተማሪ ማውጣት የምትፈልግ ከሆነ ንገረኝ። ያው ቤት ስላከራየኝ በአነስተኛ ዋጋ እመጣልሃለሁ። እየቀለድክ መሆን አለበት። በጣም የምጠላው ነገር ቀልድ ነው። ለጠየቀኝ ጥያቄ እኔ በከፍተኛ ጥንቃቄ ነው እንጂ ማንኛውንም ተማሪ ፍቃደኛ ስለሆነች አላወጣት ወይም በገንዘብ ለሀብታም ወንዶች አላጣብሳት። መጀመሪያ ምን አይነት ቤተሰብ እንዳላት ከፍተኛ ጥናት አድርጋለሁ። የአዲስ አበባ ቤተሰቦች ደግሞ ስለ ልጆቻቸው ግዴለሽና ክትትል ስለማያደርጉ እስካሁን ችግር አላጋጠመኝም። ግልጽነትህን አደንቃለሁ። ስለዚህ የሚሰማኝን በግልጽነት መጠየቅ እችላለሁ? ኧረ አትጨናነቅ፣ ጣጣ የለውም። እንደ አስተማሪነት ከተማሪ ጋር ወሲብ ማድረግ እንዲሁም ተማሪን በወሲብ ንግድ ላይ ማሰማራት ከሞራል አንጻር ተገቢ ነው? ሞራል ሀብታሞች ድሃን እንደፈለጉ ለመቆጣጠር የፈጠሩት ቀመር ነው እንጂ ሞራል የሚባል ነገር እኔ አላምንም። ኃጢአት ነው ብትለኝ ራሱ ኃጢአትም የሚባል የለም። አንተ በኃጢአት ታምናለህ? አሁና እንግዳውስ ኃጢአት ስትሰራ ትንሹን ሳይሆን ትልቅ ነው የምትለውን ኃጢአት ስራ። መሳይ ቁምላቸው ለምንም ነገር ግድ የለውም። ሃይማኖት፣ ሞራል፣ ስነ ምግባር ወዘተ ለመሳይ የልጅ ጨዋታ ናቸው። ሀብታሞች ድሃን ለማሰር የፈጠሩት ነው ይላል። ስለምንም ነገር ግድ የለውም። ይህን ባወራን በሳምንቱ ለተቅዳሜ ዋው እጅግ በጣም የምታምር ትንሽዬ ተማሪ ይዞ ከቻለ ሰላምታ በርቀት ሰጠኝ። ከአንድ 40 ደቂቃ በኋላ ከመሳይ ቤት ውስጥ የሴት ጩኸት ተሰማ። የዚያች ውብ ትንሽዬ ልጅ ድንግልና እንደበረረች ወዲያው ገባኝ። ይህ ሲገርመኝ በነጋታው እሁድ ከጠዋቱ 4 ሰዓት ከ20 ደቂቃ ገደማ ከቤት ልወጣ ስል አንዲት ጠይም ፈረንጅ የመሰለች ትንሽዬ ልጅ ይዞ ገባ። ነገሩ ገርሞኝ ቀጠሮዬን ሰረዝኩና ቤት ተመልሼ ቁጭ አልኩ። ከግማሽ ሰዓት በኋላ ከመሳይ ቤት ውስጥ ጩኸት ተሰማ። የልጅቷ ድንግል እንደጠፋች ለራሴ ሹክቱስ አልኩኝ። ይህ እየተደጋገመ ሲመጣ ግን ይሰቀጥጠኝ ጀመር። መሳይን ከቤቴ በዘዴ ላባረው አላባረው እያልኩ ከራሴ ጋር ውዝግብ ገባው። ይህ በሆነ በሳምንቱ መሳይ ጤነኛ መሆኑን የተጠራጠርኩበት አጋጣሚ ተፈጠረ። ጧት ውጪውን ከዘበኛዬ ጋር እያጸዳን መሳይ ኩርሲ የምትባለው ወንበር ላይ ውጪ ተቀምጦ ሞባይሉን እየጎረጎረ ነበር። ድንገት በሳቂን ከተከት ገባ። እጅግ ከጣሪያ በላይ ያሳቀውን ነገር ለመስማት በዚያ ላይ የራስነትና የሾካካነት ባህሪ ስላለችብኝ ጠጋ አልኩት። ከዚያ ምን ተገኘ አልኩት። ኢንተርኔት ላይ አስገራሚ ዜናዎች እያነበብኩ ነው። ላንብብልህ አልያስ ራስ ታነባለህ? ላንብበው አልኩና ሞባይሉን ተቀበልኩት። ሞባይሉ በጣም ትልቅና ውድ ዋጋ የሚያወጣ ነው። ይሄኔ አንዷ ምስኪን ድንግልናዋን የበጠሰላት ሀብታም ተማሪው በስጦታ መልክ ሰጥተው ይሆናል። ዜናውን ሳነበው በቆምኩበት ደርቄ ልቀር ትንሽ ነበር የቀረኝ። ዜናው ወይም አስገራሚ ታሪክ ተብሎ ኢንተርኔት ላይ የተለቀቀው በኮሎምቢያ የሚገኝ አንድ የናጠጠ ሀብታም ለመንደሩ ሰዎች የእራት ግብዣ አዘጋጅቶ በማዕከል መድረክ ላይ በመውጣት አሁን $100,000 ሽልማት የምሰጥበት ሰዓት ነው። ከእናንተ መካከል ሽልማቱን የምሰጠው ለአንድ አባትና ልጅ ይሆናል። ስለዚህ ከእናንተ መካከል ማን ነው ከራሱ ልጅ ጋር እዚህ መድረክ ላይ ወሲብ የሚያደርገው ሲል ወዲያው አንድ አባትና ልጁ መድረክ ላይ ወጡ። ሀብታሙ መድረክ ላይ የቀረቡት የ48 ዓመት ሰውና 19 ዓመት ሴት ልጅ እውነተኛ መሆናቸውን ካረጋገጠ በኋላ ወሲብ አስደርጎ $100,000 በደስታ ሰጣቸው የሚል ከማንኛውም ባህል፣ እምነት፣ ሃይማኖት ውጪ የሆነ ዜና ነው። እናም ከት ብሎ ያሳቀው ይህ ዜና መሆኑን ስገነዘብ ስለ እውነት ከልቤ ነው የደነገጥኩት። ወዲያው ነው እብድ ይሆን እንዴ ስል የተጠራጠርኩት። የአስተማሪ እኮ ልጆቹን ጨረሳቸው አለኝ ራሙስ ከገባውበት ሐሳቤ እየመለሰኝ። እስከዛሬ አስቤም ማላቆን ወዲያው አሰብኩኝ። በትኩረት ራሙስን እያየሁት
ድንገት እኮ ይዞ ከሚመጣቸው ትንሽ የሴት ተማሪዎቹ አንዷ ብትሞት እኔም ተጠያቂ ነኝ። ስለዚህ መሳይን መምከር ወይስ ሌላ ቤት እንዲከራይ መንገር የተሻለ ነው? እኔ ይበልጥ የተሻለ ሐሳብ አለኝ። ምን? ለመጽሐፍ ገጸ ባህሪያት አትፈልጎ? አንተ እኮ ደራሲ ለመሆን እየሞከርክ ነው። ይህን ሰው በትኩረት መከታተል አለብህ። የደራሲ ስሜት ስስ ነው። ደራሲ ለስሜት ቅርብ ነው። ደራሲ ለነገሮች ሁሉ ልዩ ትኩረት የሚሰጥ ነው። ነገሮችን በትኩረት ከግራና ቀኝ የሚመለከት ነው። ለምንድነው ግድ የለሽ ሆነው? ለምንድነው አስተማሪ ሆኖ ሞራል ያጣው ብለህ ይህን ሰው ማጥናት አለብህ። ምክንያቱም ከእያንዳንዱ ሰው መልካምነት ሆነ መረን ለቀቅነት በስተጀርባ በእርግጠኝነት መነሻ ምክንያት አለው። የዓለማችን ጨካኝ ሂትለር በእርግጠኝነት ጨካኝ ሆኖ አልተወለደም። ጭካኔን በእርግጠኝነት የተማረው ከመሬት ላይ ነው። በህይወቱ ያጋጠሙ ሰዎች ናቸው ወደ ጭካኔ እንዲገባ ያደረጉት። ስለዚህ ከዚህ አስተማሪ ሞራል አለመኖር እንደነገርከኝ በአባትና ልጅ ወሲብ የሚደሰት አእምሮ ያለው ከሆነ የሆነ የላላ ብሎን አለው ማለት ነው። ስለዚህ ይህን ወጣት ከዚህ ቤት ሳታባረው ልጅ ይዞ እንዳይመጣ በዘዴ ንገረው። ግን ደራሲ መሆን የምትፈልግ ከሆነ ከማንም ይበልጥ ለነገሮች ትኩረት ሰጥተህ መከታተል አለብህ። እስቲ ስለዚህ አስተማሪ የት እንደሚያስተምር በዘዴ ጠይቀህ ትምህርት ቤቱ ሄደ ምን አይነት ሰው እንደሆነ ለማጣራት ጣር። ደራሲ ለመሆን የምትፈልግ ከሆነ መረጃ ለማግኘት ሰላይ መሆን ይኖርባል። ደራሲ ተጠራጣሪ መሆን አለበት። ዝም ብለህ ማመን የለብህ። ውሸቱን ቢሆንስ አስተማሪ ነኝ የሚለው? እስቲ እዚህ ቤት ውስጥ ያከራያቸውን ተከራዮች ሰልላቸው። ምናልባት እኮ በስለላ ሂደት ለድርሰት መነሻ ሐሳብ ታገኝ ይሆናል። ይህን ሐሳብ ከራሞስ ጋር ባወራል ምሽት ለብቻዬ ተቀምጬ ቤት ያከራዩአቸውን 4 ተከራዮች ለመሰለል የሚሆን የአንድ ወር እቅድ አወጣሁ። በዚያውም እጅግ በርካታ ያነበብኳቸውን የአንጋፋው ተርጓሚ የማሞ ውድነህ የስለላ መጽሐፍት እንደሚሰሩ ለማረጋገጥ እድል አገኛለሁ። በዓለም ላይ እንደ ስለላ ምን የሚያረካ ነገር አለና። ዘኪዮስ በርናባስ። ዕለተ ቅዳሜ ግንቦት 1። እንደ ባንክ ቤት ስራ ከፍተኛ ጥንቃቄ የሚፈልግ ስራ የለም። እናም በከፍተኛ ጥንቃቄ ነው የምሰራው። በርካታ የባንክ ቤቱ ሰራተኞች ገንዘብ ሳያስቡት እየጠፋባቸው ለእስር ተዳርገዋል። በእኔ ላይ እስከ ዛሬ የደረሰ ነገር የለም። ተመስገን ነው። እውነቱን ለመናገር በስራዬ ላይ ጠንቃቃ ነገርም ነኝ። ብቻ ህይወት አሪፍ ነች። ከደሊላ ጋር ይበልጥ ቅርበታችን እየጨመረ ነው። እኔም ከደሊላ ጋር ባለኝ ግንኙነት በተለይ በምናወራው ነገር ይበልጥ እየተደሰትኩ ነው። የዶክተር ልጅ የሆነችው ደሊላ ዛሬ ክፉ አጋጣሚ ህይወቷን አበላሸው እንጂ ብሩህ አእምሮ ያላት ልጅ ነች። በጣም ደስ ያለኝ ጸባይዋ ያጋጠማትን ችግር ለመፍታት ጥረት ታደርጋለች እንጂ ስታማርር አላጋጠመኝም። ዶክተር አባቷ ጠንካራ አስተሳሰብና ከችግር ጋር እየተጋፈጠች እንድትኖር በሚገባ እየኮተኮቱ እንዳሳደጓት ያስታውቃል። በተለይ በስነ ስርዓት እንዳደገች የምታደርጋቸው ነገሮች ያሳብቃሉ። ግንቦት 1 ቅዳሜ ነበር። እስከ 6 ሰዓት ባንክ ቤት ከሰራው በኋላ ወደ ቤት አመራው። ቤት መምጣቴን ያወቀችው ደሊላ ድንገት መጣች። አቅፋ ሳመችኝ። አቤት የጠረኗ ማማር! እንዴ በዕለተ ቅዳሜ ስራ እንዴት አልገባሽም አልኳት። ማሳጅ ቤት በብዛት ከፍተኛ ስራ አለ ያለችኝ አርብ፣ ቅዳሜና እሁድ ስለነበር ተገርሜ። ኃይለኛ ቁርጠት ሲያመኝ ቀርቼ ነው እና አምቧ በማርና ሎሚ ለቁርጠት ፍቱን መድኃኒት ነው ይላሉ። ካልሆነ ሆስፒታል ነይ እንሂድ። ትንሽ ሌውና ካልሆነ እንሄዳለን። ከሰዓት ፕሮግራም አለ። አንድ ቀጠሮ አለችኝ። በፍጥነት እመለሳለሁ። በጣም ካመመሽ ደውይልኝ፣ ፕሮግራሙን ትቼው እመጣለሁ። አረ ግድ የለም አትቸገር። በቃ ስትመለስ ከባሰብኝ ሆስፒታል ትወስደኛለህ። መልካም ጊዜ ብላኝ ከቤቴ ወጣች። የነበረኝን ቀጠሮ ልሰርዙ አሰብኩና ከራሴ ጋር ትንሽ ተወዛግቤ ቶሎ ሂጄ በመምጣቱ ወሰንኩ። መስሪያ ቤት ለብሼ የዋልኩበትን አልባሳት ቀይሬ ከቤቴ ወጣሁ። ታክሲ በመያዝ በቀጥታ ወደ ስለላ 1 አመራሁ። ወደ ተከራይ ተሰላይ ዘኪዮስ በርናባስ። ዘኪዮስ በርናባስ በጣም እርጋታ የተላበሰ ወጣት ነው። ብዙ ጊዜ ማታ ማታ እኔ ቤት እየመጣ ተጨዋውተናል። ቤተሰቦቹ ሀብታም ቢሆኑም ከቤተሰቦቹ ጋር በሃይማኖት ግጭት የተነሳ እንደወጣ ነግሮኛል። ይህ ነገር ገርሞኝ እንዴት ስለው አባቴና እናቴ በጣም አክራሪ ኦርቶዶክስ ናቸው። በከፍተኛ ሃይማኖታዊ ስርዓት ነው ያደግኩት። ቤት ውስጥ ፊልም ማየት፣ ልብ ወለድ ማንበብ፣ መጽሐፍ ማንበብ፣ ጋዜጣ ማንበብ ወዘተ አይፈቀድልንም።
የሚፈቀድልን መዝሙር እንድንሰማ፣ መጽሐፍ ቅዱስ እንድናነብ፣ ቤተክርስቲያን እንድንሄድ ብቻ ነው። እናም ከልጅነቴ ጀምሮ መጽሐፍ ቅዱስ በማንበብ የተነሳ በተለይ በኢየሱስ ክርስቶስ ታሪክ ተመሰጥኩ። እናም ይበልጥ ስለ ኢየሱስ ለማወቅ ጥረት ማድረግ ጀመርኩ። በማዕከል ትምህርት ቤት ከጴንጤዎች ጋር ተዋወቅኩኝ። እየተደበቅኩ ከእነርሱ ጋር ቸርች መሄድ ጀመርኩኝ። በዚያው ጴንጤ ሆንኩኝ። ታዲያ አንድ ቀን ረስቼው ኤልሻዳይ የሚል መጽሔት ቤት ይዤ በመግባት እያነበብኩ አባቴ መጣ። ገና እንዳየኝ አፈጠጠብኝ። ከዚያ እጄ ላይ የነበረው መጽሔት ተቀበለኝ። አንተ ይህ መጽሔት የእነዚያ የጴንጤዎች አይደለም እንዴ? አዎ። እና ለምን አመጣው? ላነበው። የሚወራውን አላምንም ብዬ ነበር። ለካ ወሬው እውነት ነው ማለት ነው። መናፍቃን ቤተ ክርስቲያን ስትገባ እንደታየ ተነግሮኝ ነበር። ዝም አልኩት። ተናገር እንጂ ሄጃለሁ። ምን አባክ ልታደርግ? ዝም አልኩት። በቃ በዚህ የተነሳ ዘወትር ከአባቴ ጋር ንትርክ፣ ጭቅጭቅ፣ ስድብ ተጀመረ። ይባስ ብሎ ከቤት እንድወጣ ነገረኝ። አባቴ ከዘመኑ ጋር አልዘመነም። የአባቴ አስተሳሰብ ባህላዊ ነው። በዚህ በአባቴ አመለካከት አዝናለሁ እንጂ አልጠላውም። ጥላቻ ውስጥ ካለ እግዚአብሔርን አምናለሁ ማለት ምጸት ይሆናል። እግዚአብሔርን ስታምን በፍቅር ማመን ጀመርክ ማለት ነው። ምክንያቱም እግዚአብሔር ፍቅር ነው። በፍቅር ማመን ከጀመርክ ደግሞ የመጀመሪያ ሕግ ጠላትህን መውደድ ነው። አንድ ሰው ከአንተ የተለየ ሃይማኖት ስላለውና አንተ የምታምነውን ካላመነ የምታርቀው አሊያም የምትጠላው ከሆነ ያንተ እግዚአብሔርን አምናለሁ ስላቅ ይሆናል። ምክንያቱም በእግዚአብሔር የምታምን ከሆነ እግዚአብሔር የፈጠራቸውን የሰው ልጆች ሁሉ በፍቅር መቅረብ አለብህ። ለምሳሌ አንተ የምታምነው ሃይማኖት ልክ ነው ብለህ የምታስብ ከሆነ ይህን እምነት ለሌላው ይጠቅማል ካልክ በጥላቻ ሳይሆን በፍቅር ቀርበ መስበክ አለብህ። የሃይማኖትና የእምነት ሰው ስትሆን ምላስ የተቆጠበና ከአንደበትህ መልካም ነገር ብቻ የሚፈልቅ መሆን አለበት። አለበለዚያ አንተ ያመንከውን የማያምኑትን ሰዎች የምታጥላላና ጥላቻ ውስጥ ካለ የአንተ እምነት ውሸት ነው። እዚህ ጋር ለኢትዮጵያ ኦርቶዶክስ ብዙ ነገር የሰራውን የኢትዮጵያ ንጉሥ የነበረውን ንጉሥ ዘርዓ ያዕቆብን ንግግር ማስታወስ ጥሩ ነው። ዘርዓ ያዕቆብ ከሃይማኖት መለያየት ጋር በተያያዘ ቃል በቃል ያለው እስላሞች፣ አይሁዶችና ክርስቲያኖች ሁሉ በየፊናቸው የኔ ሃይማኖት ጥሩ ነው፣ የእናንተ ልክ አይደለም ይላሉ። ማን ነው ትክክለኛ ፈራጅ? ሰዎች የራሳቸውን ስለሚያምኑ ፈራጅ ሊሆኑ አይችሉም። እኔ የራሴ እምነት ልክ ሆኖ እንደሚሰማኝ ሁሉ ሌላውም የራሱ ሃይማኖት የበለጠ ልክ ይመስለዋል እና ማን ነው ፈራጅ ይላል። ብቻ ከአባቴ ጋር በሐሳብ መግባባት ሲያቅተኝ ከቤት ወጥቼ ቤት ተከራየሁ። የመጀመሪያ ዓመት የወንደላጤነት ኑሮ ተራራ ነበር የሆነብኝ። ግን የጌታ ፍቃድ ሆኖ የማያልፍ የለም አለፈ። አንዳንድ ህይወታችን ጌታ እንዲመራበት ከፈቀድን ተራራው ሜዳ ይሆንልናል። የሚገርም ከቤት ከወጣው 2 ዓመት በኋላ አባቴ ቤት ተመለስ፣ የፈለግከው ማመን ትችላለህ ብሎኝ ነበር። ግን የወንደላጤነት ህይወትን ስለለመድኩት በወንደላጤነት ህይወት ቀጠልኩ። አሁን ከቤተሰቦቼ ጋር ሰላም ነን። እኔ የመጀመሪያ ዲግሪን የወሰድኩት በቲዮሎጂ ትምህርት ነው። አሁን ስታየኝ የተረጋጋው ሰው ሆንኩ እንጂ በፊት መጽሐፍ ቅዱስም እያነበብኩ ስለ እግዚአብሔር ሕግጋት እያወቅኩ ራሱ በጣም የወጣልኝ ዱርዬ ነበርኩኝ። መጠጥ እየተደበቅኩ ጠጣ ነበር። በተለይ ለ3 ዓመት ሲጋራ አጨስ ነበር። ጫት ቤት፣ ሺሻ ቤት፣ ሴተኛ ዳሪ ቤት እሄድ ነበር። በብዙ ኃጢአት ተከብቤ ነበር። ግን ሕይወቴን ከጨለማ ወደ ብርሃን ያመጣኝ ጌታ ስለሆነ አሁን ሙሉ ጊዜን ለጌታ ሰጥቼ የሙሉ ጊዜ አገልጋይ በመሆን እየሰራው እገኛለሁ። በእርጋታ መናገር የሚወደው ዘኪዮስ እንደ መጽሐፍ ቅዱስ ባለ ታሪኩ ዘኪዮስ አጭር አይደለም፣ ረጅም ነው። ከምንም በላይ በጣም የሚያምር ድምጽ አለው። ያለ ጨርቅ ሱሪ ጂንስ ምናምን ሲያደርግ እስከዛሬ አላየሁትም። አንድም ቀን እንኳ ሴት ይዞ ሲመጣ አላየሁትም። በብዛት የማየው መዝሙር ሲሰማ፣ ሲጸልይ፣ መጽሐፍ ቅዱስ ሲያነብ ነው። ሁሌ ፈገግታ ከፊቱ አይጠፋም። ደስተኛ ነው። እኔንም ሆነ ሌሎች ተከራዮችን ከሰላምታና ጨዋታ ባሻገር እነሆ ዘመን ከፍቷል፣ ኢየሱስ እየመጣ ነው፣ ኢየሱስን የግል አዳኛችሁ ምናምን እያለ ሰብኮን አያውቅም። ብቻ የዘኪዮስ እርጋታ በጣም ይመቸኛል። ስለ እውነት ሴት ብሆን ፍቅር ከዘኪዮስ ይዘኝ ነበር። ዘኪዮስ ስለ መጽሐፍ ቅዱስ፣ ስለ ፍልስፍና፣ በተለይ ከእግዚአብሔር ማንነት ጋር በተያያዘ እግዚአብሔር ከየት መጣ፣ ሃይማኖት ከየት መጣ፣
ለሚሉት እጅግ ወሳኝ ጥያቄዎች ስለሚያብራሩት ከ1866 እስከ 1943 ለኖሩት እንግሊዛዊ የሰው ዘር ጥናት ባለሙያ ዲያር ማሪታኒሚዝም ንድፈ ሐሳብ ከ1854 እስከ 1941 የኖረው ስኮትላንዳዊ የዘልማድና አፈ ታሪክ አጥኚ ጄምስ ፍሬዘር ዘጎልደን ቦይ የተባለው አወዛጋቢ መጽሐፍ ስለ ዝነኛው ከ1856 እስከ 1939 የኖረው ኦስትሪያዊው የሥነ ልቦና ሊቅ ሲግመንድ ፍሮይድ ቶተም ኤንድ ታቦ መጽሐፍ እንዲሁም አሁን በመላው ዓለም እንዴት የሰው ልጅ በማይታይ ፈጣሪ ሊያምን እንደቻለ ስለሚያስረዱት ሶስት ወሳኝ አንኳር ንድፈ ሐሳቦች ሰብጀክቲቭ ቲዮሪ ወይም ግለኛ ንድፈ ሐሳብ ቅመራ፣ ኢቮሉሽን ቲዮሪ ወይም የዝግመተ ለውጥ ሐሳብ ቅመራ እንዲሁም ኦሪጂናል ሞንቴይዝም ቲዮሪ ወይም የአውዱ አምላክ ንድፈ ሐሳብ በሚገባ ደስ በሚል የማስረዳት ችሎታ አስረዳኝ። ስለ እግዚአብሔርን ማን ፈጠረው ጥያቄ እንዲህ ነበር ያለኝ። ብዙዎች ስለ ምድር አፈጣጠር ስነግራቸውና እግዚአብሔር ራሱ ፈጣሪ ስለሆነ ፈጣሪ አያስፈልገውም ስትላቸው የሚያቀርቡት ጥያቄ if the universe needs a cause then why doesn't God need a cause and if God doesn't need a cause why should the universe need a cause ይላሉ። አንተም ይህ ጥያቄ ካለ ይቺ በጆናታን ሳርፏት የተጻፈች 75 ገጽ ያላት if God created the universe then who created God የምትል መጽሐፍ ትመልስልሃለች። በጥንቃቄ አንብባት በማለት አነስ ያለችውን መጽሐፍ በስጦታ መልክ አበረከተልኝ። ብቻ ብዙ መረጃ ሰጥቶኛል። በተለይ ስለ ኢየሱስ ጠይቀው ቃል በቃል የመለሰልኝ ይህን ነበር። ታዲያ ኢየሱስ በአዳምና ሔዋን የመጣውን የሰው ልጆችን ኃጢአት ለመሰረይና ከእግዚአብሔር ጋር ለማስታረቅ ከዮሴፍ ፍቅረኛ ድንግል ማርያም በስጋ ሳይሆን በመንፈስ ከተወለደ ለምንድነው በወቅቱ የነበሩት እስራኤላውያን በተለይ አይሁዶች ኢየሱስን ያልተቀበሉት? በተለይ አስቀድሞ ስለ ኢየሱስ መምጣት ጳውሎስ እኔ በውሃ አጠምቃችኋለሁ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብካቸው ነበር ስለው ትክክል ነህ። ነገሩን ቀለል ለማድረግ ኢየሱስ በድንግል ማርያም አማካኝነት በመንፈስ ይወለድ እንጂ ሰማይና ምድር ከመፈጠራቸው በፊት ከአባቱ ጋር አብሮ የነበሩ ናቸው። ኢየሱስ ድንገት የመጣ ክስተት አይደለም። ይህን ነገር ይበልጥ ለመረዳት የዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከዚያ ቁጥር 14 ላይ ቃል ሥጋ ሆነ የሚለው ኢየሱስ ድንገት ክስተት አለመሆኑን ይበልጥ ያብራራል። ለማንኛውም ወደ ነጥቡ ልመለስልህና አየህ ወደ ኋላ ተመልሰን የእስራኤላውያንን ታሪክ ስንመረምር በተለይ የአይሁዶችን የታሪክ ድርሳናት በሚገባ እንደሚያብራሩት በ63 ዓመት ዓለም አካባቢ የሮማው ገዢ ኢየሩሳሌምን በቁጥጥሩ ስር ያስገባ ሲሆን በዚህ የተነሳ እስራኤላውያንም ለተከታታይ ዓመታት በከባድ ጦርነት በግጭትና በስደት ለመኖር ተገደው ነበር። እናም ጊዜው ለአይሁዶች ወሳኝና እጅግ ፈታኝ ወቅት ነበር። በተለይ እስራኤላውያን በግሪኮች የጥበብ ተጽዕኖና በሮማዎች ባርነት መካከል የሚራወጡ ህዝቦች ነበሩ። እናም ከሮማ ግዛት በተደቀነባቸው ከአቅም በላይ በሆነባቸው ፈተናና የኑሮ ስቃይ የተነሳ የሆነ መሲህ ይጠብቁ ነበር። አንድ መሲህ ይመጣል። ይህ መሲህ አረማመዱ የሚማርክ፣ በእርጋታ የሚናገር፣ ተአምራትን የሚሰራ፣ እኛም የጦሩ መሪያችን አድርገነው ከባርነት ነፃ የሚያወጣን ቆራጥ ጦረኛ ይሆናል የሚል ጽኑ እምነት ነበራቸው። ያው እንደተባለው ኢየሱስ በአስገራሚ ሁኔታ በከብት በረት ተወለደ፣ በጥበብ አደገ። ከዚያ ለዘመነ ስብከት ሲደርስ በጣፋጭ አንደበቱ መስበክ ጀመረ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዮሐንስ ወንጌል ምዕራፍ 18 ከቁጥር 34 እስከ 35 ማለት ጀመረ። አስገራሚ ተአምራትን መስራት ጀመረ። በሽተኛ ማዳን፣ ማየት የማይችልን አይኑን መግለጥ፣ የሞተን ማስነሳት። በዚህ ወቅት አይሁዶች ወደ ኢየሱስ በመምጣት ጠላቶቻችንን ተወጋልን ዘንድ አንተ ልዩ ብቃት ያለህና የጦራችን መሪ እናድርግህ አሉት። ትክክለኛው መሲህ እርሱ እንደሆነ በማመን ኢየሱስ ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣
የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ። ጉንጭን ለሚመታ ደግሞ ሁለተኛውን ስጠው፣ መጎናጸፊያንም ለሚወስድ እጀ ጠባብን ደግሞ አትከልክለው። ለሚለምንህ ሁሉ ስጥ፣ ገንዘብንም የሚወስድ እንዲመልስ አትጠይቀው። ሰዎችም ሊያደርጉላችሁ እንደምትወዱ እናንተ ደግሞ እንዲሁ አድርጉላቸው። ሉቃስ ወንጌል ምዕራፍ 6 ከቁጥር 27 እስከ 31 አላቸው። አየህ፣ ኢየሱስ የሚላቸው ኃጢአት ሰርታችኋል፣ እኔ ግን ከአብ ጋር ላስታርቃችሁ ራሱ አብ ላከኝ ሲል፣ አይሁዶች ደግሞ የኢየሱስን ብቃት በማየት የጦር መሪያቸው ሆኖ ልክ ሶምሶምን በአህያ ውርንጭላ ጭንቅላት እጅግ በርካታ ጠላቶቹን እንደፈጀ ሁሉ ኢየሱስም የአይሁዶች ጠላት የሆኑትን ሮማውያንን እንዲጨርስላቸው ተመኙ። ኢየሱስ ደግሞ በተቃራኒው ጠላቶቻችሁን ውደዱ ይላቸዋል። የቄሳርን ለቄሳር ይላቸዋል። እኔ ሕይወትና መንገድ ነኝ ይላቸዋል። ስለ መንግሥተ ሰማያት ያወራላቸዋል። በአጠቃላይ ኢየሱስ የመጣበት ተልእኮና የአይሁዶች ተልእኮ የተለያየ ስለሆነ ሐሳባቸው አርባናቆብ በመሆኑ አይሁዶች ኢየሱስን ጠሉት። ከዚያም በጠላትነት ያሳድዱት ገቡ። ዘኬዎስ ከሃይማኖት ጋር በተያያዘ እጅግ በርካታ ነገሮችን ነው ያሳወቀኝ። እጅግ ብዙ እንዳነበበ ያሳብቅበት ነበር። ለነገሩ የመጀመሪያውን ዲግሪ የያዘው በቴዎሎጂ አይደለም እንዴ? ስለ ሂንዱይዝም፣ ቡዲዝም፣ ኮንፊሽያኒዝም፣ ሽንቶይዝም፣ ይሁዲ፣ ክርስትና፣ ኢስላም በተለይ ከእስልምና ጋር በተያያዘ ስለ ነብዩ መሐመድ፣ የነብዩ መሐመድ ህልፈትና የሱኒና ሺአ ክፍፍል፣ የቁርአን ከአምላክ ወይም አላህ መውረድ፣ የኢየሱስ ክርስቶስ ወይም ኢሳ ቦታ በኢስላም፣ የመርየም ወይም ድንግል ማርያም ሚና በኢስላም በሚገባ አስረድቶኛል። በተለይ ስለ ነብዩ መሐመድ የሚከተለውን ነበር ያስረዳኝ። ነብዩ መሐመድ የተወለዱት መካ ሳዑዲ አረቢያ ከክርስቶስ ልደት በኋላ በ570 ዓመተ ምህረት ከእናታቸው አሚናና ከአባታቸው አብዱላ ነው። እንግዲህ ነብዩ ከተወለዱበት ዘመን ቀደም ያሉ የመካ ህዝቦች አራት ማዕዘን ቅርጽ ባለውና አሁን ሙስሊሞች ትልቅ ክብር በሚሰጡት ካዕባ በሚባለው ቤተ መቅደስ 360 ጣዖታት በማስቀመጥና ለእያንዳንዱ ጣዖት አንድ ቀን በመሰየም ሚልክ ያደርጉባቸው ነበር። ታሪክ እንደሚያስረዳው ይህ ባለ አራት ማዕዘኑ ቤት ወይም ካዕባ የነቢያት አባት በሆኑት ነብዩ ኢብራሂም ወይም አብርሃምና በልጁ እስማኤል እንደተገነባ በእስላሞች ይታመናል። እንግዲህ ነብዩ መሐመድ እያደጉ ሲመጡ በዚያን ወቅት ይዘወተሩ በነበሩ ሃይማኖታዊ ስርዓቶችና ምልኪዎች ፋይዳ ከፍተኛ ጥያቄ ጫረባቸው። ከሁሉም ይበልጥ የነብዩ መሐመድ ጎሳ አባላት በነበሩ ቁረይሾችና በተቀረው የአረቡ ዓለም ይዘወተሩ የነበሩ ኢሞራላዊ ዘግናኝ ድርጊቶች፣ ለምሳሌ ሴት ልጆቻቸውን ከነነፍሳቸው መቅበር፣ ባሎች በሚስቶቻቸው እየተወራረዱ ቁማር መጫወት፣ እጅግ መጠን ያለፈ ስካር፣ በቃላት ሊገለጽ የማይችል የባርነት አያያዝ በመሰሉት አሰቃቂ የሥነ ምግባር ችግሮችን ሲመለከቱ ነብዩ መሐመድ እጅግ ይረብሻቸው ጀመር። እናም በዚህ ምክንያት ከአካባቢያቸው ራቅ ብሎ በሚገኘው አልኑር ኮረብታ ጋሩ ሂራ በሚባል ዋሻ እየሄዱ መሰረታዊ የሚባሉ የህይወት ጥያቄዎችን እያነሱ በጥልቅ ተመስጦ ወይም ሜዲቴሽን ውስጥ ይዘፈቁ ነበር። ከዚያ ልክ 40 ዓመት ሲሞላቸው በአምላክ ዘንድ ለነብይነት በመልአኩ ጅብሪል ወይም ገብርኤል አማካኝነት ጥሪ ቀረበላቸው። ብዙ ነገር ነው ዘኬዎስ ያጫወተኝ። በተለይ በክርስትና እጅግ ወሳኝ ስለሚባለው የንጉስ ቆንስጠንጢኖስና የኒቂያ ጉባኤ በርካታ ነገሮች ነገረኝ። ለዘኬዎስ በመጨረሻ ጥያቄ ሰነዘርኩለት የሚከተለውን ነበር። ታዲያ ፕሮቴስታንት ወይም ጴንጤ እንዴት ነው ከኦርቶዶክስ ቤተክርስቲያን የተገነጠለችው? ጥያቄ ጥሩ ነው፣ ግን ፕሮቴስታንት ከኦርቶዶክስ ቤተክርስቲያን ውስጥ ሳይሆን የተገነጠለችው ከካቶሊክ ቤተክርስቲያን ነው። ሲጀምር ለምሳሌ በአሁኑ ወቅት በመላው ዓለም ላይ ካለው ህዝብ መካከል ወደ 2.2 ቢሊዮን ህዝብ የክርስትና እምነት ተከታይ ነው። ክርስትና ሲባል ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ፣ ኢንግሊካን እና ሌሎችም ይጠቀሳሉ። ሁሉም በክርስትና የተጠቃለሉት በእግዚአብሔርና በልጁ ክርስቶስ ያምናሉ። ግን እያንዳንዳቸው የራሳቸው የሆነ ልዩነትና የትኩረት አቅጣጫ አላቸው። ይህን ማወቅ ፍላጎት ከሆነ ሌላ ጊዜ በስፋት እንወያያለን። አንድ የሚያደርጋቸው ነገር ምንድን ነው?
ልዩነታቸው ምንድነው? የትኛው ነው በተሻለ መልኩ ወደ ሐቅነት የሚቀርበው? እንዴትስ ልዩነታቸውን አጥብበው አንድ ሊሆኑ እስከዛሬ አልቻሉ? የሚሉትን ወሳኝ ጥያቄዎች ሌላ ጊዜ በስፋት እንወያያለን። ለጠየቀኝ ጥያቄ ያው እንዳልኩ ፕሮቴስታንት የተገነጠለችው ከካቶሊክ ቤተክርስቲያን ውስጥ ነው። ለዚህ ደግሞ ትልቁ ሚና የተጫወተው ከ1483 እስከ 1546 ዓመተ ምህረት የኖረው የአውግስቲያኑ መነኩሴ ማርቲን ሉተር ነበር። ማርቲን ሉተር በስነ መለኮት የዶክትሬት ዲግሪ የነበረውና በዊምበርግ ዩኒቨርሲቲ የመጽሐፍ ቅዱስ ትምህርት ያስተማረ የነበረ መልካም ንግግር ማድረግ የሚችል የለውጥ ሰው ነበር። እንግዲህ ዋነኛ ጥያቄው የሉተር ጥያቄና መነሻ ሐሳብ ምን ነበር የሚል ሲሆን ዝርዝር ታሪኩን ይበልጥ ለማወቅ ከፈለግ በእንግሊዘኛ የተጻፈ ዘ ስቶሪ ኦፍ ዘ ሪፎርሜሽን የሚል አሪፍ መጽሐፍ አለ። አውስህና አንብበ መመለስ ትችላለህ። እናም በአጭሩ ለማስረዳት የሮማ ካቶሊክ ቤተክርስቲያን በተለይ በ15ኛው ክፍለ ዘመን እጅግ ሀብታም ሆና ነበር። ዋነኛ ትኩረቷን የምታደርገው ለምዕመናን ስለ እግዚአብሔር መስበክ ሳይሆን ንብረትና ገንዘብ ማከማቸት ላይ አድርጋ ነበር። ከምዕመናን ቄሶች እንጸልይላችሁ በማለት ገንዘብ ይቀበሉ ገቡ። በተለይ ቤተክርስቲያን በከፍተኛ የገንዘብ ምዝበራና የሙስና ቅሌት ተዘፈቀች። ከምዕመናን በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የአባቴን ቤት የንግድ ቤት አታድርጉት ኢየሱስ ያለውን ረስተው እነሆ ይበልጥ ገንዘብ ለማግኘት ቄሶች የገነት መግቢያ ትኬት ይሸጣል፣ ግዙ፣ ከኃጢአት መንጻት የሚቻለው ቄሶች በሚሰጡት መመሪያና ምዕመናን ለቄሶች በሚያደርጉት ኑዛዜ ነው በሚል ከፍተኛ ገንዘብ መሰብሰብ ጀመረች። በዚህ ሰዓት ነው እንግዲህ የቤተ ክርስቲያኗ መነኩሴ የነበረው ሉተር በጭራሽ አትመኑ፣ ከኃጢአት መንጻት የሚቻለው ቄሶች በሚሰጡት መመሪያና ምዕመናን በሚያደርጉት ኑዛዜ ሳይሆን በጽኑ የውስጥ እምነት ብቻ ነው የሚል ሐሳብ በመያዝ የራሱን ሐሳብ በማደራጀት ጥቅምት 31 1517 ዓ.ም ጠዋት ላይ 95 ንድፈ ሐሳቦች በመያዝ ሳከሶኒ በሚገኘው የጀርመን ቤተክርስቲያን በር ላይ በመለጠፍ ተቃውሞውን ይፋ አደረገው። ያው ፕሮቴስታንት ማለት ፍቺው ራሱ መቃወም፣ በሌላ እይታ መመልከት ማለት ነው። በዚህ መሰረት ከፍተኛ የሐሳብ ፍጭት ሲደረግ ቆይቶ ሊስማሙ ባለመቻላቸው በንግስት ኤልሳቤጥ አንደኛ ከ1858 እስከ 1603 ድረስ ኖረች። ከሉተር ሞት በኋላ ማለት ነው። ሙሉ ለሙሉ ከካቶሊኮች ፕሮቴስታንቶች በመገንጠል ራሳቸውን ችለው ለመውጣት ችለዋል። ዋነኛው ጥያቄ ፕሮቴስታንት ከካቶሊክ ቤተክርስቲያን የለዩት ዋና ምክንያቶች ምን ነበሩ ለሚል ጥያቄ 3 መሰረታዊ የአመለካከት ልዩነቶች ነበሩ። እነዚህ ነገሮች ሉተር ሲዘረዝራቸው፣ አንደኛ ሉተር ከኃጢአት የሚነጻው በጽኑ የውስጥ እምነት እንጂ ቄሶች በሚሰጡት ትእዛዝ ወይም በምዕመኑ ኑዛዜ አይደለም ይላል። ሁለተኛ ንስሐ ወይም መዳን የሚገኘው በእግዚአብሔር ፍቃድና ክብር እንጂ በቄሶች ወይም ጳጳሳት ስልጣን አይደለም ይላል። ሶስተኛ ሁሉም የሃይማኖት መመሪያዎችና ቀኖናዎች መጽሐፍ ቅዱስን ብቻ የተንተራሱ እንጂ በጳጳሳት ጉባኤ ወይም በቤተክርስቲያን ምክር ቤት የሚረቀቁና የሚጸድቁ መሆን የለባቸውም ይላል። በአጠቃላይ መጽሐፍ ቅዱስን ብቻ መጠቀም በእምነት ብቻ መዳንና ሁሉም አማኞች ደቀ መዝሙራን ናቸው የሚል ሐሳብ ነበረው። በአጭሩ ይህን ይመስላል ሲል አጫውቶኛል። በሌላ ጊዜም ስንጫወት በፕሮቴስታንት ኦርቶዶክስ እና ካቶሊኮች መካከል ስላለው የአመለካከት ልዩነት ነግሮኛል። አብዛኛው የልዩነታቸው መንስኤ 3ቱ ነጥቦች ውስጥ የሚጠቃለሉ ናቸው። በተለይ አእምሮዬ ላይ ሲያንቃጭል የነበረውን ጥያቄ መለሰልኝ ዘኪዮስ ነበር። በሃይማኖት የተነሳ ሰዎች ሲደባደቡ ብታይ ምን ይሰማል ስለው ያጋጥማል። እኔም ብዙ ጊዜ የተገረምኩባቸው ገጠመኞች አሉ። በሃይማኖት የተነሳ እብድ ያለ ክርክር፣ ድብድብ፣ ስድድብ፣ ጥላቻ አይቻለሁ። በእርግጥ እውነቱን ለመናገር እኛ ኢትዮጵያውያን የሃይማኖት አክራሪነት አለብን ለማለት በጭራሽ አያስደፍርም እንዴ። እና ሐረር፣ ድሬዳዋ፣ ወሎ ለስብከት ሄጄ የሚገርም ፍቅር አይቻለሁ። እስላሙ፣ ጴንጤው፣ ኦርቶዶክሱ በፍቅር አብረው ይኖራሉ፣ በፍቅር አብረው ይመገባሉ። በሃይማኖት ልዩነት አንዳችም ጸብ አታይም። ሲጀምር ሰው መሆን ይበቃል እንጂ ማነ ሃይማኖት ምንድነው ተብላ አትጠየቅም። አየህ፣ ይህ ከፍተኛ የመብሰል ችሎታና የፍቅርን ፍቺ በሚገባ ማወቅ ነው።
በሃይማኖት ውስጥ በዓለም ላይ ያለው ትልቅ ችግር ወይም ትልቁ ፈተና ግማሽ ዕውቀት የሚያመጣው ችግር ነው። አየህ፣ ስለ አንድ ነገር ግማሽ ዕውቀት ካለ ከሁለት ሰዎች ጋር ሁል ጊዜ ትጣላለህ። የመጀመሪያው ከራስ ጋር ነው፣ ሁለተኛው ከሌላ ሰው ጋር ነው። የዓለም ትልቁ ችግር መንስኤው በግማሽ ዕውቀት የተሞሉ ሰዎች በየቦታው በመብዛታቸው የተነሳ ነው። ከግማሽ ዕውቀት ምንም አለማወቅ በጣም የተሻለ ዕውቀት ነው። ሞኝ ዝም ቢል ጠቢብ ይሆናል ይባል የለም እንዴ? አንድ ጥሩ አባባል አስታወስከኝ። ዕውቀት ያለ ሃይማኖት ሰንካላ ነው፣ ሃይማኖትም ያለ ዕውቀት እውር ነው ይባላል። እውነት ነው። አንድ የገጠመኝን እውነተኛ ነገር ልንገርህ። አንድ ጊዜ ከአንድ ጓደኛዬ ጋር መንገድ ላይ እየሄድን በአጠገባችን በርከት ያሉ የኦርቶዶክስ እምነት ተከታዮች ቀኑ 21 የማርያም ቀን ስለነበር እየዘመሩ ያልፋሉ። የጓደኛዬ ተመልከት እነዚህን የሙሴ ሕግ የሚያከብሩ ከንቶች ሲል ከወጣቶቹ አንደኛው በፍጥነት መጣ። ምንም ሳይናገር በቦክስ መሬት ላይ አነጠፈው። ይበልጥ ሊመታው ሲል ወንድም በጣም ይቅርታ በማለት ለምኘው ተው እንጂ ተጨማሪ የባሰ ነገር ሊመጣ ይችል ነበር። አየህ፣ አሁን እውነቱን ለመናገር የእኔ ጓደኛም ሆነ ጓደኛዬን የመታውም ልጅ ስህተት ናቸው። ሁለቱም ግማሽ ዕውቀት ነው ያላቸው። ሃይማኖተኛ ነኝ እያልክ ከአንደበት ጸያፍ ቃላት የሚወጣ ከሆነ፣ የምትሳደብ ከሆነ፣ የምታናንቅ ከሆነ፣ ለጸብ የምትጋበዝ ከሆነ የአንተ ሃይማኖተኛነት ግማሽ ዕውቀት ነው። አንድ የምወደው አሪፍ አባባል አለ። አማኞች እንጂ እምነቶች ለእኩይ ተግባር ያቀነቀኑበት የታሪክ አጋጣሚ አልተፈጠረም የምትል ናት። እውነት ነው። ለምን የእኔን እምነት አልተከተልክም ብለህ በሰው ምርጫ ላይ መግባትም ሆነ መፍረድ አትችልም። መብትም አልተሰጠህም። ግን ግማሽ ዕውቀት ካለ የምታደርገው እነዚህን ነገሮች ነው። ስለ እምነትና ሃይማኖታቸው እንደኔ አመለካከት ኢትዮጵያ ውስጥ ያሉት ፕሮቴስታንቶች፣ እስላሞች፣ ኦርቶዶክሶች፣ ካቶሊኮች ሙሉ ዕውቀት ያላቸው በጣም ትንሽ አማኞች ናቸው። አብዛኛው ግማሽ ዕውቀት ያለው ይበዛል። እውነቱን ለመናገር እኔ ከበርካታ የሙስሊም ሆነ ኦርቶዶክስ ሃይማኖት ተከታዮች ጋር እቀራረባለሁ። በርከት ያሉ ጓደኞች አሉኝ። አሪፍ አመለካከት አላቸው። አንዳንዴ ስለ ሃይማኖት ሳይሆን ስለ እግዚአብሔር፣ በተለይ ስለ እምነት እንከራከራለን። በሐሳብ መለያየት ያለ ነገር ነው። ፍቅር የተሞላበት ክርክር እኮ ደስ ይላል። መረጃ ትለዋወጣለህ። ግማሽ ዕውቀት ሲኖር ግን የምታወራውም ሆነ የምትከራከረው ስለ እምነት ሳይሆን ስለ ሃይማኖት ነው። በእኔ እይታ ሃይማኖት ስለማያድን ስለ ሃይማኖት ብታወራልኝ ጆሮ ለመስማት አይሞላም በማለት አዳምጣለሁ እንጂ ሐሳብ አልሰጥም። በጣም በርካታ ሰዎች ሃይማኖት ምንድነው እያሉ ይጠይቁኛል። እኔ እምነት እንጂ ሃይማኖት የለኝም ስላቸው ግር ይላቸዋል። መቼም ቢሆን እኔ አማኝ እንጂ ሃይማኖተኛ መሆንም ሆነ መባልም አልሻም። አማኝ ስትሆን ደግሞ ዋና ነጥብ ሆነ ትኩረት እውነትንና እግዚአብሔርን መፈለግ ነው እንጂ ስለ ሃይማኖት አትጨነቅም። እናም እንዳልከው የሚደባደቡትም ሆነ ለጥላቻ የሚጋበዙት ግማሽ ዕውቀት ያላቸውና ከእምነት ይልቅ ለሃይማኖት ትኩረት የሚሰጡት ናቸው። ለዚያ ነው ከእምነት ጋር በተያያዘ ሙቅ አሊያም ቀዝቃዛ ሁን እንጂ ለብ ያለ አትሁን የሚባለው። አየህ፣ ይህቺ ምድር እያተራመሱት ያሉት በሃይማኖቱም ለብ ያለ ዕውቀት ያላቸው፣ በፖለቲካውም ለብ ያለ ዕውቀት ያላቸው፣ በፍልስፍናውም፣ በስነ ጽሑፉ፣ በመዝሙሩ፣ በምርምሩ፣ በታሪክ ዕውቀት፣ በኢትዮጵያዊነት ወዘተ ለብ ያለ ዕውቀት ያላቸው ናቸው ግዙፍ ችግር እየፈጠሩ ያሉት። በአጠቃላይ እምነት ውስጥ ፍቅር፣ ትህትና፣ አክብሮትን፣ ጠላትን መውደድን፣ ከአንተ የተለየ ሃይማኖት የሚከተልን እንኳን ብታገኝ መሳደብ፣ ማንቋሸሽ፣ መጣላት ሳይሆን በእርጋታ ተጨባጭ መረጃ ይዘ ፍቅር በተሞላበት ሁኔታ ለማሳመን መጣር አለብህ። ኢትዮጵያ ውስጥ ያለው ከእምነትና ሃይማኖት ጋር በተያያዘ ያለው ግዙፍ ችግር አለማንበብ ነው። በእርግጠኝነት የምነግርህ በእያንዳንዱ የኦርቶዶክስ፣ የካቶሊክ፣ ፕሮቴስታንት ቤት ውስጥ መጽሐፍ ቅዱስ አለ። የሚያነቡትና የሚያጣጥሙት እጅግ ቁጥራቸው ትንሽ ነች። ከመጽሐፍ ቅዱስ አንድ ታሪክ ያነቡና መጽሐፍ ቅዱስን ሙሉ ለሙሉ እንዳነበበ ሰው አክት ለማድረግ ይፈልጋሉ። መጽሐፍ ቅዱስን ማንበብ ያለብህ አንብቤያለሁ ለማለት ሳይሆን ከልብ መሆን አለበት። ለእውነት ፍለጋ መሆን አለበት። ለምሳሌ የዓለማችን ውድ መኪና ሃመር ነው። እናም ሃመር መኪናን ተደግፈ ውብ ፎቶ ስለተነሳ ብቻ ሃመር መኪና ያንተ ሆነች ማለት አይደለም። መግዛት አለብህ።
ልክ እንደዛው ሃይማኖተኛ ሆነ እምነት ላይ ትኩረት ካላደረክና እንደ የዋዎች በከንቱ እግዚአብሔር ቤት ብትመላለስና ስለ እግዚአብሔር ብታወራ ትርጉም የለውም። ስለ እግዚአብሔር ከማወቅ አንጻር ሰይጣንም ብዙ ያውቃል። በዚህ ዘመን ደግሞ የሰው ልጅ ብዙ ፈተናዎች አሉበት። በተለይ ኢትዮጵያ ውስጥም የሰይጣን አምላኪዎች ኢሉሚናንቲዎች በጣም እየተስፋፉ ናቸው። ስለዚህ በዚህ ዘመን በእምነታችን በመጽናት ጊዜያችንን መዋጀት አለብን። የሃይማኖት መቻቻል ግዴታ ነው። ፍቅር ማለት ከሁሉም ጋር አብሮ የመኖር ጥበብን መላበስ ማለት ነው። እግዚአብሔርም ደግሞ የሚፈልገው ያንን ነው። እኛ በፍቅር በመተሳሰብ በመቻቻል አብረን ስንኖር ያን ጊዜ እግዚአብሔር ኢትዮጵያን ይባርካታል። ያው እግዚአብሔር ማስተዋል እንዲሞላብንና ልባችንን ክፍት እንዲያደርገው መጸለይ ብቸኛ መፍትሄው ነው። ለምሳሌ አንተ የኦርቶዶክስ እምነት ተከታይ ነህ። ቤት መጥቼ ስከራይ ምንም ያልከኝ ነገር የለም። የሚገርም በጣም ብዙ ቤት ሄጄ ቤት አላከራይም ያሉኝ አሉ። በተለይ አንድ ለታክሲ የሚመች ቤት አግኝቼ በሂሳብ ተስማምተን ስንጨርስ ባለቤቷ ድንገት ለመሆኑ ሃይማኖት ምንድነው አሉኝ። ጴንጤ ነኝ አልኳቸው። ለመግባባት ያለው እንጂ ቅድም እንዳልኩ እኔ በሃይማኖት አላምንም እናለ ሴትዮዋ ወዲያው ሐሳባቸውን ቀየሩ። ነው እንዴ? እንግዳውስ ቤቴን መከራየት አትችልም አሉኝ። ለምንም ማማ አልኳቸው። ማታ ማታ ሆነ ቀን ቀን ለጸሎት እያልክ ብዙ ሰዎች እያግበሰበስክ ትመጣለህ። በጩኸት ቤቴን ትረብሻለህ። እኔ የመናፍቃን መዝሙር መስማት አልፈልግም። ከሁሉም በላይ ልጆቼን ይህን የማይረባ ሃይማኖትን ልሰብክብኝ ትችላለህ። በተጨማሪ አንተና መሰሎች የእምዬ ማርያም ጠላት ናችሁ። ማርያም አታማልድም ትላላችሁ አሉ። ስለዚህ ቤቴን መከራየት አትችልም አሉኝ። ችግር የለውም እማማ እግዚአብሔር ይባርኮት ብያቸው በሰላም ተለየውኝ። አልተከራከርኩም። የዚህ ሁሉ መነሻ እንዳልኩ ያለማወቅ ስለሆነ ቢያንስ ያንን ለመለወጥ መጣር ብቻ ነው። በጣም የሚገርም አጋጣሚ አንድ ቀን ቸርች አምሽቼ ወደ ቤት ለመሄድ ከቸርች ስወጣ ታክሲ የምንይዝበት ቦታ እኛ ሴትዮ አንድ ስልክ እንጨት ስር ተኝተው አገኘኋቸው። በጣም አሟቸው ነበር። ከፍተኛ የስኳር ህመም አለባቸው። መናገር ሁሉ አይችሉም ነበር። ወዲያው ታክሲ ኮንትራት በመያዝ ሆስፒታል ወሰድኳቸው። ትንሽ ሻል ሲላቸው ቤታቸውን ያን ያይቸው ስለነበር ወሰድኳቸው። ከዚያ ከልጆቻቸው ጋር አገናኝቼ ልወጣ ስል ይቅርታ አድርግልኝ ልጅ፣ ስላደረክልኝ ነገር ፈጣሪ ወሮታውን ይመልስልህ አሉኝ። አየ ህይወት በአጋጣሚዎች የተሞላ ስለሆነች በተቻለ መጠን ለምታገኘው ሰው ሁሉ በተቻለ መጠን መልካም ለመሆን መሞከር ጥሩ ነገር ነው። ይቺ ምድር እኮ ከንቱ ነች። ሁሉን ነገር ጥለነው እንሄዳለን። ሁላችንም እዚች መሬት ላይ ለእንግድነት የመጣን የእግዚአብሔር ህልሞች ነን። እውነቱን ለመናገር ከዘኪዎስ በርናባስ በጣም ብዙ ነገር ነው የተማርኩት። ከምንም በላይ እርጋታው በጣም ይማርካል። ለገጸ ባህሪነት ከምመርጣቸው ሰዎች መካከል አንደኛው እርሱ ነው። በጨዋታ ዘኪዎስ የነገረኝ የቤተሰቦቹ ሰፈርና ቅዳሜ ዘወትር እገኝበታለሁ ወዳለኝ መካነ ኢየሱስ ቤተክርስቲያን ለመሄድ ኮንትራት ታክሲ ያዝኩኝ። ተሰላይ አንድ ዘኪዎስ በርናባስ አንዳችም የዋሸው ነገር የለም። ያለው ነገር ሁሉ እውነት ነው። ሰፈሩ የሚገኝበት ሱቅ ድንገት ትምህርት ቤት አብረን የተማርነውን ከድርን አግኝቸው ስለ ዘኪዎስ ጠይቀው ዘግዝኮ ነገረኝ። ከዚህ በተጨማሪ ዘኪዎስ ቅዳሜ እገኝበታለሁ ወዳለኝ ቤተክርስቲያን ሳመራ እርግጥም እንዳለኝ ለወጣቶች ዮሴፍ ታሪክን እያስተማረ በርቀት አየሁት። ትንሽ ሰማሁት። እነሆ ዘኪዎስ በርናባስ ሐቀኛ መሆኑን ተረዳሁ። በቀጥታ ወደ ቤት ተመለስኩኝ። በቁጥር 2 የሚሰለለው ደግሞ ጋዜጠኛው እንዳልካቸው ሰው አትመን ነው። ጃን ሜዳ የሚገኘው ዘመናዊ ቤት እንደደረስኩ በቀጥታ ያመራሁት ወደ ደሊላ ነበር። በቤት አያያዝ እኔ እንጃ ደሊላን የሚያክል አለ ለማለት በጣም አስቸጋሪ ነው። 10 ከ10 ነጥብ። ሴት ልጅ ደግሞ ንጽህና የምትወድ ከሆነ ለራሷ ያላትን ከፍተኛ ክብር ያሳያል። ሲጀምርስ ዝርክርክ የሆነችን ሴት ማን ይፈልጋታል? ያው እንደርሷው ዝርክርክ ከሆነ ይፈልጋት ይሆናል። ግም ለግም አብራዝ ግም ይባል የለም እንዴ? ለማናቸውም ደሊላ ብዙ ኮተት የላትም። አሪፍ ትንሽዬ ዕቃዎች ብቻ አሏት። ቤቱ ውስጥ በዝቅተኛ ድምፅ ቆየት ያለ ቀበጥባጣ ወጣት የሚል ወዝወዝ የሚያደርግ ሙዚቃ ተከፍቷል። ሰላምታ በመጠኑ ተለዋወጥን። ከዚያ በቀጥታ አሁን እንዴት ነሽ አልኳት። ተመስገን ነው፣ እስካሁን ሽንት ቤት አልሄድኩም
ለማንኛውም ተነሽ ሆስፒታል እንሂድ። አሁን ምንም ስሜት አይሰማኝም። ዛሬ ሊየውና ነገ ሄዳለሁ። ምን የኛ ሀገር ሆስፒታል እኮ አፍንጫዬን ነሰረኝ ብትላቸው እስቲ ጉዳዩን ለማጣራት ሽንት ሰገራና ደም ምርመራ አድርግ ብለው ብርን ለመብላት ያሰፈስፋሉ። ከሰብአዊነት ይልቅ ለሚያገኙት ገንዘብ ትልቅ ትኩረት ያደርጋሉ። እኛ እስራኤል እያለን ሕክምና የሚሰጠን በነፃ ነው። ለማንኛውም ያንተ ቀጠሮ ተሳካል? ቀጠሮ አልነበረም፣ ስለላ ላይ ነበርኩኝ። ዛሬ ሰለልኩት ዘኪዮስ በርናባስን ነበር። በቅርቡ አንቺንም እሰልላለሁ ልላት ነበር፣ ግን አልወጣኝም። በአንጻሩ ጥሩ ነበር። አጠር ያለች ጉዳይ ነበረች። ጨርሼ መጣሁ። እሺ ቢያንስ አሪፍ ምግብ ላዘጋጅልሽ። እምቢ እንዳትይ እባክሽ፣ ልንከባከብሽ። እሺ እና በጣም አመሰግናለሁ። አሪፍ ምግብ ሰርቻ አበላኋት። ስለ እውነት ኢትዮጵያ ውስጥ እንዳለችው ማንም ስለሌላት በጣም ልቤን ነክተዋለች። እንደ ብቸኝነት ደግሞ ምን አስቀያሚ ነገር አለና። እናም እስከ ምሽቱ 2 ሰዓት ሳጫውታትና በተቻለኝ መጠን እንክብካቤ ሳደርግላት ቆይቼ እንዲሁም ምናልባት ካመማት እንድትቀሰቅሰኝ ነግራት ተለያየን። በአጠቃላይ ደስ የሚል ጊዜ ነበር ያሳለፍኩት። ይቺ ብቸኛ ወጣት ስሜቴን እየገዛችው ይሆን? ለምንድነው በቃላት መግለጽ የማልችለው የደስታ ስሜት እየተሰማኝ ያለው? አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።